በጣም ሰፈር ውስጥ ተደባዳቢ ኃይለኛ ነበርኩኝና ልጆችን መቀጥቀጥ ጀመርኩኝ። በቃ በቴስታ ደግሞ በጣም ማታ ነበር ልጆችን ሰፈር ውስጥ የጨረስኩኝ ምናምን። ከዛ የአክስቴን ልጅ ምናምን መደብደብ ምናምን ጀመርኩኝ ማለት ነው። እኔ ጥለውኝ ወደ ከተማ ሲሄዱ እነሱ በጣም ተሰማኝ ማለት ነው። ገብቷችኋል? እንጀራ እናቴ ነች እኔ እሷ ነች የምታሳድገኝ። እናቴ የለችም አላውቃትም በዛ ሰዓት። እኔ ጩጬ ነኝ ገና የስድስተኛ ክፍል ተማሪ ነኝ ማለት ነው። ከዛ እነሱ ጥለውኝ ከተማ መኖር ጀምረዋል። የፋዘር ያው እንደ መጀመሪያ ፓርት ዋን ላይ እንደነገርኳችሁ ፋዘር ቤት ገዝቶ ምናምን ወሰናቸው። ሲሄዱ ምን እናቴ እኔ ገጠር እንድቀመጥ ወሰነች ማለት ነው። እዛ ገጠር ተቀምጬ አክስቴ በቃ እንጨት ፍለጥ ነው፣ እንጨት ከጋራ ላይ ወጣ አምጣ ነው፣ ሳር ጭድ ነው፣ ከፍቶች ጠብቅ ነው። በቃ መከራዬ ትምህርቱ ሁላ ሊገባኝ አልቻለም ማለት ነው። በቃ አሰቃያችኝ። በቃ መከራዬን ነበር የምታወራኝ እና ሲብስብኝ ማስቸገር ጀመርኩኝ። በቃ ሰፈር ውስጥ እደባደባለሁ፣ የሰው ልጅ እፈነክታለሁ ምናምን በቃ የእሷን የአክስቴ ልጆችን ምናምን ጠፈጥፋለሁ ምናምን። በጣም በቃ ሳስጨነቅ ጊዜ አክስቴ ምን ታደርጋለች? ለፋዘር ደውላ ነገረችው ማለት ነው። በጣም እያስቸገረ ነው እዚህ እንትን እኔ ልቋቋመው አልቻልኩም እና ብትወስዶ ይሻላል ምናምን አለችው ማለት ነው። እሺ ይወሰዳል ምናምን አለና ችግር የለውም ማለት ስድስተኛ ክፍል ስጨርስ ወደዛ እንድመጣ ተደረኩኝ ማለት ነው። ወደ አዳማ ነበር ቤተሰብ የነበረው፣ ቤቱን የገዛው አዳማ ነበረ። ናዝሬት ማለት ነው። አዳማ ናዝሬት፣ ያው አዳማም ናዝሬትም ዘሴማስ እና እዛ ነበር። እዛ መጣሁኝ። እዛ ደግሞ በቃ በስራ ተቀበሉ የመጀመሪያ ምናምን ሰላም ሆነ። ሰባተኛ ክፍል ለምን ከተማ የዛኔ ገጠር ስለተማርኩኝ የከተማ ትምህርት ይከብዳል አሉኝና ከስድስተኛ ተመለሰን ወደ አራተኛ ክፍል። አራተኛ ከእህቴ ጋር መልሰው ወደ አራተኛ ክፍል ከእህቴ ጋር እኩል ክላስ ነበርን። ከዛ እየተማርን በቃ ስቃይ መጣ ማለት ነው። እዛም ፋዘር ሰንጋ ምናምን ይነግድ ነበር፣ በግ ምናምን ይነግድ ነበርና በቃ ትምህርት ቤት ስመለስ በግ ነው ማግደው። እዚህም ራሱ መጥቼ ማለት ነው እንትንም መጥቼ እዛም እያለው ከፍት ምናምን ነው ማግደው። ከፍቶቹ ከራባቸው ወይ ካልበሉ ወይ መኖ አልቆ ምናምን ከሆነ ፋዘርም እዚህ ዱላ ብላ ነው በቃ ሽባ ነው የሚያደርጉኝ በቃ። እና መጨረሻ ላይ ስምንተኛ ክፍል ምናምን ስደርስ እንጀራ እናቴ ማሰቃየት ጀመረች እና እናቴ በህይወት እንዳለች ሰማሁ። እናቴ በህይወት እንዳለች ስሰማ እዚህም መበጥበጥ ጀመርኩኝ ማለት ነው። ናዝሬት በጣም ዱላ ሲበዛብኝ እኔ ማሸበር ይሞኝ ነው እናት እያለኝ ነው ለካ እኔ እንትን ምናምን ምለው አልኩና ከእንጀራ እናቴ ጋር መፋጠጥ ጀመርኩ ማለት ነው። አንቺ እስከዛሬ ድረስ አሰቃየሽኝ አይበቃሽም እንዴ ምናምን ብዬ ከእንጀራ እናቴ ጋር ፋይት ማለት ነው። ከዛ መጨረሻ ላይ አባዬ ፋዘር ማዘር አለች ስሬ የምትባል ከተማ ነው ያለችው፣ ኦሮሚያ ክልል ውስጥ ያለችው አግብታለች ምናምን ዳል ከዛ የሆነ ቀን እንጀራ እናቴ ልትመታኝ ዱላ ይዛ አልመጣችም። ዛሬም ልትመችኝ አሁን እኮ እናቴ አይደለሽም አልኳትና እንዲህ ስትሰነዘር ድንጋይ ያነሳውኝና ጫንኩባት እግሯ ላይ ማለት ነው። ጫንኩባትና ባጥር ዘልዬ ከገር ጀርባ ግቢ ነበረ። ባጥር ዘልዬ ተገልብጬ አዛ በኋላ ይሄ እንዳለ ሾክ በጣም እንዳለ ሰንበር በሰንበሮኝ በሾክ ላይ ነው። በድንጋጤ ያው ለመጀመሪያ ጊዜ ነው እሷ ላይ ዱላ የሰነዘርኩትና ወጣው ጠፋው ማለት ነው። ከዛ አዳማ ላይ ናዝሬት ማለት ነው ሮብ ገበያ የሚባል አለ 02 ቀበሌና ሮብ ገበያ እዚህ ጥቁር አባይ ጋር ነበር ድሮ ማለት ነውና እዛ ሮብ ገበያ ላይ ይሄ ጠላ ምናምን ምግብ የሚሸጥባቸው ሸራ ቤቶች ምናምን አሉ አይደል? ተደብቄ ለሁለት ቀን አደርኩ ማለት ነው። በጨለማ ጅብ ምናምን እየጮኸ ምናምን በቃ እዛ ተደብቄ ለስንት ቀን ለሁለት ቀን አደርኩኝ። በሶስተኛው ቀን ሽማግሌ ቄስ ምናምን ተልኮ ወደ ቤት እንድመለስ እንዲያስታርቁ ምናምን ተደረገ። እቤት እንደገባውን እናቴን ካላሳየችኝ ሞቼ እገኛለሁ ምናምን ስል እሷም እሱ ከኔ ጋር ከኖረ ሞቼ እገኛለሁ ምናምን አለች ማለት ነው። ከዛ በኋላ እንደዛ ተባብለው የት ለማን ይደወላል? ለማዘር ይደወላል። ለማዘር ይደወልና እንዲመጣ ነው ልጁ አንቺ ጋር 9 እና 10 ይማር 2 ዓመት ይቀመጥ ምናምን ተብሎ ፋዘር ይደውላታል። ከዛ እሺ ተብለን ከዛ ምን እናደርጋለን ወደ ማዘር ጋር ስራ የተላኩኝ ማለት ነው።
እናቴ ጋር እዛ በቃ ትንሽ ተማርኩኝ፣ 2 ዓመት ምናምን ተማርኩኝ። እዛም በቃ ልንስማማ አልቻልንም። ያው እናቴ እንደምታውቁት ባለትዳር ነች። ህይወቷን መስረታ ነበር የምንኖረው፣ ልጆች ወልዳ ነበር። በቃ እዛ ልንስማማ አልቻልንም። ማለት አይሆንም፣ ጠባብ ቤት ነበረ የምንኖረው፣ አንድ ላይ ነው። በቃ ልንስማማ አልቻልንም። ወንድሜ ደግሞ መከላከያ ነበረ እና ከቤት ወጥቼ በቃ ከማዘር ጋር ስንጣላ እኔም እሄዳለሁ ምናምን ተባብለን ከማዘር ሸኘች። ድጋሚ አሁንም ወንድሜ ስሬ ከተማ ላይ መናኸሪያ በቃ ካፖ ነበርና እዛ ለ15 ቀን ደግሞ እሱ ጋር ተቀመጥኩ። ለ15 ቀን ተቀምጬ በቃ ከሱ ከወንድሜ ጋር መስማማት አልቻልኩም። ምክንያቱም እሱ መናኸሪያ ውስጥ ነው የሚሰራው፣ የተራ ብር ነው የሚያገኘው፣ ምንም ገቢ የለው። እዛ መገናኝ ድጋሚ የት እመልስላችኋለሁ? ናዝሬት። ናዝሬት ተመልሼ ቀጥታ የት እገባለሁ? ደላላ ቤት። ደላላ ቤት ገብቼ እዚህ ስል ምን አገኘሁላችሁ? ብርጭቆ አጣቢ ትገባለሁ የተባልኩት። አዎ እገባለሁ። እና መረብ ስጋ ቤት የሚባል ትልቅ ሆቴል ነው። እና መረብ ስጋ ቤት ብርጭቆ አጣቢ ገባ። ደሞዝ ስንት ነው? 70 ብር በወር ማለት ነው። በወር 70 ብር ብርጭቆ አጣቢነት ገባሁኝ። ከዛ ብርጭቆ አጣቢነት ስሰራ ከ5 ወር ከ6 ወር በቃ በ70 ብር ምናምን ነው የምሰራው። ለካ አባዬ እዛ ቤት ደንበኛ ነው። አባዬ ደንበኛ ነው። ይሄ እቃ ምናምን አነሳለሁ የበሉበት ምናምን የሰዎች ሆቴል ውስጥና እቃውን ሳነሳ አባዬ እዛ ወንበር ላይ ሲያየው ይሄ ቆዳ ምን አባት ነው የሚዘራው ሲል እኔ በጓሩ አልም የት አባቴ ልግባ። ከዛ በኋላ ከዛ ተነስቼ ቀደደው። ከዛ መረብ ስጋ ቤት ቁጥር 1 ቁጥር 2 አለው። አንዱ ኃላፊ ወደ የነበረ ቁጥር 2 ወስዶ ደበቀኝ ማለት ነው። ቁጥር 2 ላይ ከዛ ቁጥር 2 ላይ ወስዶ ደበቀኝ። ከዛ እዛ ሰራ በ70 ብር 80 ብር ተደረገልኝ፣ 90 ብር ተደረገልኝ። ከዛ በኋላ ወይተር ሆንኩኝ ማለት ነው። በቃ ፋስት ወይተር ሲሆን 100 ብር ተደረገልኝ። በ100 ብር ለ8 ወር ምናምን ሰራው ማለት ነው። ለ8 ወር ምናምን ለ9 ወር ሰርቼ በቃ አቃተኝ እና አባዬም እዛው ሌላ ቁጥር 2 እንደገባሁኝ ድጋሚ ሰማ ማለት ነው። እንደገባ ሲሰማ ይሄ ልጅ ስሜን እያጠፋ ነው፣ በየሆቴሉ እየዞረ የሚበላው የሚጠጣው ሳያጣ ምናምን ብሎ እንትን ብሎ አሸብሮ ሰዎቹን አሳመጸብኝ፣ ባለቤቱም ማለት ነው። ከዛ ይሄ ጓደኛዬ ልጅ ነው እኔ አላሰራም ምናምን አለ ማለት ነው። እሱ እኔ አላሰራም የጓደኛዬ ልጅ ነው። በቃ ተሸኘሁኝ። ስቃዬ ሲበዛ የሆነ ሰዓት ላይ በሰዎች በጓደኞቹ ምናምን አድርጎ ውጪ ላይ አገኘኝ። አሁን አክስት እኔ ጋር ይምጣ ብላለች፣ ሐረር ትገባለህ ተባልኩኝ ማለት ነው። ሐረር ትሄዳለህ አክስትህ፣ ምክንያቱም እዚህ ከእሷ ጋር አልተስማማም፣ እኔንም እየበጠበጣችሁኝ ነው ለሁለት፣ ስለዚህ አክስት ጋር ትሄዳለህ። እሺ ብሎ የዛኔ 900 ብር ሰጠኝ ማለት 900 ብር ብዙ ነው። ሐረር ትራንስፖርት 40 ብር ነው 50 ብር ነው ከአዳማ ማለት ነው። እዛ እሱን ትራንስፖርት 40 900 ብር ተሰጥቶኝ 860 ብር ነው 850 ብር ይዤ ሐረር ገባሁላችሁ ማለት ነው 2000 ላይ። እዛ ሐረር ከአክስቴ ጋር ስኖር አክስቴ ስራ መፈለግ ስላለብኝ እዛ ያው እሷ ማስተማሪ ነች አክስቴና ከዛ ሂሩት ባርና ሬስቶራንት ይባላል። መጀመሪያ ሐረር ላይ በፊት እሱ ነበረ ትልቅ ሆቴል ማለት ነው። ናቲ የሚባል ባለቤቱ ነውና እዛ ቤት እንደምንም ተለመነልኝና ብርጭቆ አጣቢነት አገኘሁ 150 ብር በወር 150 ብር ብርጭቆ አጣቢነት አገኘሁ ማለት ነው። በቃ ውድ ነው እንደውም እሱ ትልቅ ቤት ስለሆነ 150 ብር፣ ሌሎች ቤት 100 ብር 120 ብር ምናምን ነው የሚከፈሉት ደሞዝ ማለት ነው። ከዛ በወር 150 ብር ምናምን አገኘሁ። እዛ ገባሁኝ ማለት ነው። ከዛ ሐረር ላይ ስሰራው 1 አመት ከምናምን እዛ ለምን አዎ 1 አመት ከ2 ወር ብርጭቆ አጠብኩኝና ከዛ በኋላ ወደ 8 ወር ምናምን ጠብሳ አመላላሽ ደግሞ ሆንኩኝ። ደሞዝ ተጨመረልኝ 20 ብር። ከዛ በኋላ እንደዛ ፋስት ከሆንኩኝ በኋላ ወይተር ሆንኩኝ ማለት ነው። ወይተር ሆንኩኝ እዛው እየተማርኩኝ ወይተር ሆንኩኝ። ከዛ በቃ ወይተር ለብዙ ሐረር ላይ ያሉት ሆቴሎች መድረገነት የሚባል አለ፣ ርስቱ የሚባል አለ፣ ገነት ክትፎ የሚባሉ አሉ እና እዛ ያን ሁሉ ሆቴሎች ፋሚሊ ምናምን ሰራሁኝ ማለት ነው። እንዳለ ደስ አለኝ። ያልሰራው ሐረር ላይ ያልሰራቸው ሆቴል የሉም በመስተንግዶ። ከዛ
ስፖርት በጣም ወድ ነበርና በቃ የራሴን ቤት ምናምን ተከራየሁኝ። ከዛ ወይተርነት እየሰራሁ የቤት ኪራይ እከፍላለሁ። የቤት ኪራይ ርካሽ ነበር፣ 300 ብር ምናምን ነበረ። የቤት ኪራይ ምናምን እከፍላለሁ። ከዛ በኋላ እዛ ላይፌ መኖር ጀመርኩኝ በወይተርነት ማለት ነው። ከዛ በኋላ ከወይተርነት ወይተርነት ደግሞ እንትን አልኩና ናይት ክለብ ወይተር ሆንኩኝ፣ ጨፈራ ቤት ማለት ነው። ጭፈራ ቤት ደግሞ እዛ በቃ አደባደባለሁ። ምን ትላለህ? ተደባደበ፣ ጠርሙስ ያርፍብሃል ምናምን። ደግሞ 300 ብር ነው ቲፕ እያጭበረበርክ ምናምን ነው የምኖረው። ስልስል ስፖርት በጣም ስለምወድ ጂም እሰራ ነበር እኔ። ጂም እሰራ ነበር፣ በጣም ጂም እሰራለሁ። በቃ ማንንም አልሰማም ነበር። በራሴ ዛቤ የነበርኩ ሰው ነኝ። በጣም ማንንም አልሰማም፣ ጂም እሰራለሁ ምናምን። እዛ መከላከያ ምናምን ሞክሬ ነበር ትንሽ ጊዜ። በቃ ያም ኤክስፒሪየንስ አለ። እዛ በሆነ ታይም ላይ ያው የመከላከያው ዘልዬላችሁ ነው በመሃል እና ከዛ እዛ ምን መሸጥ ጀመርኩኝ። ስፖርቱ ከዳበረ በኋላ ማንንም አልሰማም። ጨፈራ ቤት ደጅ ላይ ጀብሎ መሸጥ ጀመርኩኝ። ጀብሎ ታውቃላችሁ? ይሄ ሲጋራ፣ ሶፍት፣ ማስቲካ፣ እንቁላል ምናምን ነገር ማለት ነው። እና እሱ ምናምን መሸጥ ጀመርኩኝ። ለስንት ዓመት? ቤቢ 8 ዓመት 7 ዓመት 5 ዓመት በቃ ወንደዛ አካባቢ ለ6 ዓመት ይሆናል። አሁን ጀብሎ ሸጫለሁ ሐረር ላይ። ሐረር አሁን የሐረር ህዝብ በሙሉ ነው የሚያውቀኝ። ትንሹ ነው ቅጥል ስሜ። ትንሹ ብትሉ ጆ ብትሉ በቃ ማንም ያገኛል ሐረር ላይ ማለት ነው። ገብቶቻል? በቃ እንደዛው እፈጋለሁ። ከዛ በኋላ የሆነ ታይም ላይ በጣም ትንሽ ብር አጠራቅሜ ነበረ። እንደዛ ስፈጋ ጋርድ ሆንኩኝ ማለት ነው። እዛ ብር አጠራቅሜ ጀብሎ መሰራለሁ፣ በትርፍ ሰዓት ጋርድ መሰራለሁ። ጋርድ ማለት ጭፈራ ቤት ውስጥ ማለት ነው፣ ናይት ክለብ። ከዛ ጋርድ መሰራለሁ፣ ጀብሎ መሰራለሁ፣ ጋርድ መሰራለሁ፣ ጀብሎ መሰራለሁ። ከዛ በኋላ እንደዛ ስሰራ ጋርድነት ትንሽ ብር አስቀመጥኩኝ ማለት ነው። ትንሽ ብር አስቀምጬ ከዛ ለአባዬ ደወልኩለት። አባዬ ደውዬ አባዬ ትንሽ ብር ሰርቻለሁ፣ ባጃጅ ልገዛ ነው እንድትሞላልኝ ይፈልጋሉ አልኩት ማለት ነው። ፋዘርም አላሳፈረኝም። አሳየኛ አማውንት አለኝ ማለት የባንክ አካውንት አሳየኛ ላይ አሳየሁት፣ ሞላልኝ። ባጃጅ መስራት ጀመርኩኝ። ባጃጅ ለአራት ዓመት ሰርቼ ባጃጄ ተገለበጠች ማለት ነው። ለሰው ሰጥቼ በቃ ዱቄት ሆነች፣ ዱቄት ባጃጇ። ከዛ በቃ እንደምንም አሰርቼ በሷ ኩርኩርማ አየሩን ጠፋ፣ ባጃጇ ዋጋዋ ወረደ ምናምን። ከዛ ቲክቶክ መሞካከር ጀመርኩኝ። ቲክቶክ በነገራችን ላይ መጀመሪያ ነው የጀመርኩት። አሁን እንደነገርኳችሁ ቲክቶክ ላይ 500 ምናምን ሺህ ተከታይ አለኝ። ዩቲዩብ ላይ ደግሞ ሆፕ ኢንተርቴይንመንት ላይ የተለቀቀ 2 ሙዚቃዎች አሉ፣ ላንቺ ብቻና ደስታዬ ነሽ ማሪ የሚል ማለት ነው። ከዛ በኋላ የሆነ ትንሽ ብር ነበረኝ ፋዘር ጋር። በአጋጣሚ እዛ እያለሁ ባጃጅ እየሰራሁ እያለ ፋዘር ያርፋል። ፋዘር ሲያርፍ በቃ ህይወት የተመሰቃቀለ ነው የምላችሁ። ምንም ላይ አልነበርኩም። አባዬ ሞተ። ያለኝ ንብረት በዛ ሰዓት በቃ ለወጪ ነው ምናምን። እሱ ሲያርፍ ህይወቴ ተበላሸ። አባዬ ሲሞት ማለት ነው። እና ነፍሱን ይማረውና ከዛ እንደዛ ለቅሶ ምናምን ተመጣ። በቃ ትንሽ ብር ምናምን ጠፋ። አባዬም ትንሽ ብር ነው በቃ ትንሽ ነበረ። ከዛ ለልጆቹ ተካፈለና እኔም ትንሽ እየወሰድኩኝና ምናምን በቃ ከዛ ተመልሼ ሐረር ሄድኩኝ ማለት ነው። ሐረር ሲሄድ በቃ ሁሉ ነገር ጠፋብኝ። አባዬ የለም፣ ባጃጄ ሞታለች ማለት በቃ ሞታለች፣ ከምንም የለችም ምናምን። በወቅቱ ሳንቲም አልነበረኝም ምናምን በቃ ግራ ገባች። ከዛ ትንሽ ሰዓት ትንሽ ዕቁብ ምናምን ነበረችኝ፣ ሸቀልኩኝና ምናምን ወደ ቲክቶክ ገባሁ። ቲክቶክ ምናምን ሰራ ነበር። በጣም ስራ ትንሽ ብር ሲያንቀለቀለኝ ደህና ብር ሳልይዝ ትንሽ ብር ሲይዝ ሙዚቃውን አወጣ። ሙዚቃው ለሆፕ ኢንተርቴይንመንት ተሰጠ። በቪው ነው የሚከፈለኝ። ትንሽ ቅድመ ክፍያ ተከፍሎ ነበረ ግን ከዛ በኋላ በዛ ምናምን ብዬ ሁለተኛውም አካውንቴ ባጃጄን ምናምን ሸጬ ሁለተኛ ሙዚቃ ደገምኩበት። እንግዲህ ያለኝ ንብረት ባጃጁ ነበረች፣ መተዋት ማለት ነው። እዛ ሁለተኛው ሙዚቃ ባይታይስ አሁን ዩቲዩብ ላይ ያለ 30 ሺህ ነው የታየው። እንግዲህ አስቡት ወደ ስንት መቶ ሺህ ወደ 300 ምናምን ሺህ አውጥቼበት 30 ሺህ ምናምን የታየው። ያኛው ዳንቺ ብቻ የሚለው 89 ሺህ ነው የታየው።
100,000 ሲገባ ነው ክፍያ ራሱ የሚከፈለኝ። ክፍያ ራሱ አይከፈለኝ 100,000 አልገባም 81,000 ነው ማለት ነው። ገብቶሻል? እና እንደዛ እያለ የኔ ታሪክ እንደዚህ ያለ ገና ያን ነገሮች በቤተሰብ ደግሞ ፋዘር ከሞተ በኋላ ቤተሰቦች ያደረጉኝ ብዙ ነገር አለ። በእኔ ላይ የተጫወቱ በፋሚሊ ምናምን ይቀጥል ምትሉ እሱን እቀጥልላችኋለሁ። እስካሁን እስከ ቲክቶክ ያለው ህይወቴ ይሄን ይመስላል። ባጭሩ ነው እየዘለልኩ ነው የነገርኳችሁ። በመሀል የዘለልኳቸው ምናምን ነገሮች አሉ። ያው እነሱ ፕራይቬሲ ስለሆኑ ነው። እና ያሉት ነገር የኔ ውጣ ውረዶች ይሄን ይመስላሉ። እግዚአብሔር ካለ ትልቅ ደረጃ ደርሳለሁ። ያው እንደ ፈጣሪ ፍቃድ አሁንም አለው። እግዚአብሔር ይመስገን ጤና አለኝ፣ እየሰራው ነው። ክብሩ ይስፋ። የተሻለ ደግሞ ለመስራት እሞክራለሁ እንደ እግዚአብሔር ፍቃድ። ቤተሰቦቼ እናንተ ደግሞ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አድርሱ። ኮፕሊንክ አድርጉልኝ፣ ሰብስክራይብ አድርጉኝ። ለዩቲዩብ አዲስ ነኝ። ቲክቶክ ላይ ነው ያለሁት። እኔ ቲክቶክ 500,000 ተከታይ አለኝ። ቲክቶክ ላይ ፎሎ እያደረጋችሁኝ የቲክቶክም እዚህ ላይ ለቅላችኋለሁ። እና የታሪክ ይቀጥል የምትሉ ደግሞ ሰብስክራይብ እያላችሁ ኮሜንት ላይ ይቀጥል እያላችሁ ጻፉ። ይመቻችሁ። ጆጆ ዩናይትድ ወይንም ዮሐንስ ሞላ ፕራንክና ድራማ በዩቲዩብ ቻናል ይቀጥላል። ጉዞ ወደፊት።